ለአንድ ዱርዬ ልጅህን ተሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በርግጫ ይገፋትና ሌላን ያመጣል። እሱ መቀያየር ነው የለመደው፣ በገንዘቡ ይገዛል። አንዲት እህት እኔ ሀብታም ማግባት አልፈልግም አለች። ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረገኝ አልፈልግም አለች። እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገውን ነው፣ ይሄ ነው የሚያከብረኝ አለች። ገብቷታል እሷ። ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀማዓ የሚሰግድ ባህሪው ያማረ አያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት። ስለዚህ ወንዶች እንድትመረጡ ዲነኞቹ ነው። ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግሬሻለሁ። ለማንኛውም አላህ አጠይባቱ ሊጠይብን ብሏል አይደል? መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል። እኛ ወንዶቹን መልካም ያድርገን፣ ሴቶቹንም መልካም ያድርጋቸው። መልካሞችን ከመልካሞች አላህ ያጠናድ ያገናኝ።